አለቃ እርሶ ትዕዛዝ መጥቶ ነበረ ከላይ። ይሄ ኦፊሻል አይደለም፣ በጣም ኮንፊደንሻል ነው። እንደዚህ የትኛው ነገር ተፈጥሮ ነው አለቃ? ታካሚ ከቁጥጥር ውጭ ሆኗል። አለቄ ማየት አለብህ አንተ። እስር ቤት ውስጥ ጥበቃ ጠበቃ አድርጓሉ። ለምን ኃይለኛ ወንጀለኛ እዚህ እስር ቤት ውስጥ ሊመጣ ነው እየተባለ ነው። ፖሊስ እና የፈራው ወንጀለኛ ማየት አለብን። አውሬ እሱ የት ነው ያለው አሁን አለቃ? ያን ዲቃላኔ በሕይወት አልለቀውም። ቀለል አድርገህ እንዳታየው። ፖሊስ ወታደሮች ሁሉ ምንም ማድረግ አልቻሉም። ማለት እሱ ተራሱ አይደለም፣ የወንጀለኞች አባት ነው።